ዛሬ ከ6 ወር ቆይታ በኋላ ለመጀመሪያ ጊዜ በዚህ ቻናል ከች ብያለሁ። ለመጀመሪያ ጊዜ ጉዞ ወደ ሐዋሳ እውነቱን ለመናገር በህይወቴ ማለት ነው ኢትዮጵያ ውስጥ እንደዚች የምታምር ከተማ አይቻላቅም። የምሬን ነው ምላችሁ። ሐዋሳ ሄዳችሁ በደንብ ታውቃላችሁ ተስፋ አደርጋለሁ። ጽድት ያለች አንድ ቆሻሻ ማታዩበት ውብ ከተማ ነች። ከተማዋን እስኪ ጥቂት ላሳያችሁ። ሶ ፋሚሊያንስ እዚህ የመጣንበት ዋናው ምክንያት እንግዲህ ሲዳማ ቡና በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን አንስቷል። ያንን ዶክመንት ለማድረግ ነው የመጣነው። ያው በደንብ ቭሎግ መስራት አስቤ ነበር፣ ነገር ግን ምንም ሊመቸኝ አልቻለም ማለት ነው። በተለያዩ የስራ አጋጣሚዎች ማለት ነው። እንደምትዩት ካሜራማን ሆኜ ነው የመጣሁት። ኦቤን ላይ ላይቭ ስትሪም ላይ ሁላ ገብተናል። አሁን ደግሞ በጥቂቱ የሲዳማ ቡና ትሬኒንግ ሲያደርግ አሳያችኋለሁ። ነገ የዋንጫ ጨዋታ አላቸው ማለት ነው፣ ወይም ደግሞ የመጨረሻው የፕሪሚየር ሊግ ጨዋታ አላቸው ዋንጫ የሚያነሱበት። ከዛ በፊት ግን እዚህ ጋር ትሬኒንግ ሲያደርጉ የተወሰነ አሳያችኋለሁ።
እነሆ ቀኑ ደርሶ እንግዲህ ዛሬ ዋንጫ የሚያነሱበት ቀን ነው። የሜዳውን ድባብና የተወሰኑ ሞመንቶችን አሳያችኋለሁ። አምና ሻምፒዮኖቹ ታዳጊዎቻችን ዛሬ ሻምፒዮን ናቸው። ሲዳቡና ታዳጊ አላችሁ ሚተውነመ ሳሴ ሚተውነመ ሳሴ አቦተናገ ሚተውነመ ሳሴ ዋንጫ ይኸው የዛሬ ታዳጊዎቻችን Lokitu medira ka kulinke amfita ke dicha ke alte oh bashanana 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 dikapana ተጫዋቾችን በመጨበጥ ጨዋታውን የሚያስጀምረናሉ። አሁን ደግሞ ምሽት ላይ የነበረውን ቫይብ አብረን እናያለን። እንደምታዩት እጅግ በጣም የሚያምር አይነት ድባብ ነው የነበረው ማለት ነው። ለመጀመሪያ ጊዜ ነው ሲዳማ ቡና የኢትዮጵያ ፕሪሚየር ሊግን ያነሳው። የሐዋሳ አሳ አሞራ ገደል ያን ነገር ብቻዬን እንትን ብለው ወድቃለሁ። አራጨርሹ ስጋሽን ባልሽ ጥርስ ለብሮ ብልዚው ለብሮ ጥርስ ብልዚው ሐዋሳ ብልዝ ነው እንዴ? ስለዚህ ምላችሁ ነው። በዚህ ቻናል ከዚህ በኋላ አልጠፋም። ቢያንስ በሳምንት አንድ ቪዲዮ ለቅላችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ምን አይነት ቪዲዮዎች እንድሰራላችሁ ትፈልጋላችሁ ኮሜንት አድርጉልኝ። በጣም ስለቆየው ከቭሎግ እንግዲህ በጣም ብዙ ነገር ጠፍቶብኛል። ሀስታ ላቪስታ